ተኝተን ስንነሳ ብርሃን ነው፣ ሌላ ቀን ነው፣ ሌላ አዲስ ቀን ነው። ትላንትናን እያሰብን ትላንትና እከሌ እንዲያደረገ ትላንትና እከሌ እንደዚህ በደለን ትላንትና በዚህ መንገድ ተራመድኩኝ ትላንትና እነንትና እንደዚህ ያደረጉኝ ብለን ራሳችንን እየወቀስን የበደሉን እነሱ ሆነው ግን እኛ ራሳችንን እያደማን እንደማንኖር ራሳችንን መፈተሽና እርግጠኛ መሆን መቻል አለብን። ሰው በድሉናል፣ ይበድሉናል፣ አስለቅሰውናል፣ ያስለቅሱናል። እነሱ ዋጋቸው በምድርም በሰማይ የሚከፈላቸው፣ እኛስ እርሰት እንደሞቱ ቆጥረናቸው እንዳልተፈጠሩ ቆጥረናቸው ዞር ብለንማ አናያቸው። እዛ ሰፈርማ አንሄድም፣ እዛ አካባቢማ አንደርስም። ምን ነው አዲስ ሰው፣ አዲስ ማንነት፣ አዲስ ጸጋ፣ አዲስ በረከታችንን ፈጣሪያችንን እያመሰገንን የምንኖርበትን ህይወት የሚኖረን ምን ስንሆን ነው? ራሳችንን ሳንወቅስ ሳናማርር እነዛን ሰዎች እርግፍ አድርገን ራስተናቸው ህይወታችንን ስንኖር ነው። ስንጎዳ እንትና እንዲያርጋኝ እንትና እንዲያርጉኝ እንትና እንደዚህ በድሎኝ እያለን የምንቀመጥ ከሆነ ግን እነዛ ሰዎች በዛች ቀንና ሰዓት ከበደሉን ባለፈ እንደ ቀልድ አይምሮአችን ውስጥ 10 5 20 30 ዓመት እያሉ ዘመናችንን ሁሉ ይኖራሉ። ታዲያ ያ ዘመናችንን ሁሉ እኛን እየበሉን የኖሩት ማንነት ለልጆቻችን መስጠት አንፈልግም። ዛሬ ተበደልን፣ ዛሬ ከሚያስለቅስ ያስለቅሰናል፣ የሚያናድድ ያናድደናል፣ የሚያስቆጣ ያስቆጣናል፣ ህግ ፊት የሚያስቀርብ ህግ ፊት ያስቀርበንና ፍትህ እናገኛለን። ከዛ በተረፈ ግን እንደሞቱ ነው መቁጠር ያለብን። የበደለን ሰው ማለት እኮ የለም በቃ ተኗል፣ እንደተነነ መቁጠር ያለብን። የበደለን ሰው እኛ ምንም አያረግልን፣ የጎዳን ሰው ምንም አያረግልን። ግን ከዛ ሰው ሰውነታችን መራቁ ብቻ ሳይሆን ጭንቅላታችን ራሱ መራቅ መቻል አለበት። መበደል በጣም ይጎዳል። መበደል ውስጥን በጣም ይሰብራል። በተለይ ልቡ ንጹህ ለሆነ ሰው፣ በንጹህ ልብ የቀረብነው ሰው ከበደለን ውስጣችን በጣም ያዝናል።